እንደምን ቆያችሁ? ባለፈው ሳምንት የገለጽናቸው ኢቲንግ ዲስኦርደር ወይም ደግሞ ጤናማ ያልሆኑ የአመጋገብ ችግሮችን በሚመለከት በዝርዝር አቅርበን ነበር። ነገር ግን አሁን እነማን ናቸው እነዚህ ችግሮች? 6 አይነት ጤናማ ያልሆኑ የምግብ አመጋገብ ችግሮች አሉ። እነዚህን በዝርዝር እንመለከታለን። ችግሮች አሏቸው፣ መገለጫዎች ምንድናቸው፣ ምልክቶች ምንድናቸው፣ የሚያመጣው አደጋ ደግሞ በሰውነታችን ላይ እያንዳንዱ ችግር ይህንን በዝርዝር እንመለከታለን። አሁንም ቻናላችንን እንዳይረሳ ስትጀምሩ ሰብስክራይብ፣ ላይክ እና ሼር ማድረግ ጀምሩ። አንደኛው አኖሬክሲያ ነርቮሳ ይባላል። መገለጫዎቹ የዚህ ችግር መገለጫው በጣም በከፍተኛ ደረጃ ምግብን ያለመመገብ፣ ክብደት የመጨመር ፍርሃት፣ የሰውነት ቅርጽ ተበላሽቶ ብሎ ማሰብ፣ ወፍር ያለው ብሎ ማሰብ፣ ይሄ መገለጫዎቹ ናቸው የዚህ በሽታ። ምልክቶቹ በከፍተኛ መጠን ክብደታቸው ይቀንሳል፣ ለሰውነት ጠቃሚ የሆኑ ምግቦችን ለመውሰድ መጨነቅ፣ ከፍተኛ አድካሚ ስፖርታዊ እንቅስቃሴ ማድረግ፣ በሰዎች ፊት ለመብላት መቸገር፣ እነዚህ ምልክቶቹ ናቸው። የሚያመጣው አደጋ የልብ ድካም፣ መካንነት፣ የአጥንት መሳሳት፣ ከፍተኛ የሞት አደጋ። ይሄ አኖሬክሲያ ነርቮሳ የሚባለው የመጀመሪያው ችግር ነው፣ ህመም አይነት ነው። ሁለተኛው ቡሊሚያ ነርቮሳ የሚባላል። መገለጫዎቹ ብዙ ከምግብ ከተመገቡ በኋላ መጨናነቅ፣ ከዚያም በትውከት በተቅማጥ እንዲሁም በስፖርታዊ እንቅስቃሴ ለማስወገድ መጣር። ይሄ መገለጫዎቹ ነው ቡሊሚያ ነርቮሳ የሚባለው። ምልክቶቹ ምንድናቸው? ከፍተኛ የሆነ ምግብ በፍጥነት መመገብ። በፍጥነት ደግሞ ሲመገቡ ብዛት ያለው ምግብ ይመገባሉ። ከምግብ በኋላ ወደ ሽንት ቤት መመላለስ እንዲወጣ፣ ተቅማጥም ቢሆን በትውከት፣ የጥርስ መጎዳት፣ የጣት መጎጣጠሚያዎች ከውጭ በኩል ያሉት እነዚህ መጎጣጠሚያዎቹ መጅ ማውጣት ምልክቶቹ ናቸው። የሚያመጣው አደጋ ይሄ የንጥረ ነገሮች ኤሌክትሮላይት መዛባት። ለምን ያስታውካል? ያስቀምጣል። ሰውነታችን ውስጥ ያሉትን ነገሮች ጨጓራችን ውስጥ ያሉትን አሲድ በሙሉ ነው የሚያወጣው። ተቅማጥም ሲወጣ ደግሞ እዛ ውስጥ ለሰውነታችን ጠቃሚ የሆኑ ነገሮችን እነሱ ሁሉ ነው የሚያወጣው። ስለዚህ ኤሌክትሮላይት ኢምባላንስ ሊፈጠር ይችላል። የሆድ ውስጥ ህመም፣ የጥርስ መበስበስ፣ የልብ መፈጠር፣ እነዚህ ከፍተኛ ምልክቶቹ ናቸው፣ አደጋዎቹ ናቸው፣ የሚያመጣቸው አደጋቸው። አራተኛው ቢንገር ኢቲንግ ይባላል። በተደጋጋሚ ከፍተኛ መጠን ምግብ መመገብ፣ በተደጋጋሚ በከፍተኛ መጠን ምግብ፣ ከጥጋብ በላይ በከፍተኛ ፍጥነት መመገብ፣ ከጥጋብ በላይ ነው የሚበላው፣ ብቻውን ሰዎች እንዳዩት ተደብቆ መመገብ፣ በመጨረሻም የጥፋተኝነት ስሜት መሰማት። ይሄ ቢንገር ኢቲንግ የሚያሳየው ምልክት ነው። አደጋዎቹ ከመጠን በላይ ውፍረት፣ የስኳር ህመም፣ የደም ግፊት፣ የድባቴ ችግር፣ ይሄ መገለጫዎቹ ናቸው። ሌላው አቮይዳንት ሬስትሪክሽን ፉድ ኢንቴክ ዲስኦርደር ይባላል። የምግብ ፍላጎት ማጣት የምንለው። መገለጫዎቹ በስሜታዊነት የምግብ መጠን መገደብ ነው። በስሜታዊነት ምንም ምልክት ሳይኖር ምግብ ያንቀኛል ብሎ ፍራቻ፣ ለምግብ ፍላጎት ማጣት፣ እነዚህ መገለጫዎቹ ናቸው። ምልክቶቹ በከፍተኛ በጣም ትንሽ ምግብ ማገብ፣ በጣም ትንሽ የተመጣጠነ ምግብ እጥረት የሚያሳየው ምልክት ያሳያሉ። በከፍተኛ ሁኔታ ክብደታቸው ይቀንሳል። በልጆች ላይ ደግሞ የተዛባ እድገት ይታያል። መቀንጨር የምንለው እየቀነጨሩ ነው የሚሉት፣ እያደጉ አይሄዱ። መጨረሻ ደግሞ የሚያመጡት አደጋ የምግብ እጥረት፣ የእድገት ዝገት መታየት፣ ማህበራዊ ግንኙነትን መሸሽ፣ ሰዎች እንዳያቸው ሳይሆን እንዳያዩቸው መደበቅ። አምስተኛው ፒካ ይባላል። ይሄ ፒካ የሚባለው በተለይ ህፃናትና ነፍሰ ጡሮችን ያልሆኑ የሚያጠቃቸው መገለጫዎቹ በተለይ ህፃናትና ነፍሰ ጡሮች እናቶችን ምግብ ያልሆኑ ነገሮችን ነው የሚመገቡት። ምግብ ያልሆኑ ነገሮችን አፈር፣ ጭቃ፣ አመድ፣ ሳሙና፣ ወረቀት፣ ኖራ፣ ድንጋይ፣ ምግብ ያልሆኑ ነገሮችን ይበላል። አንዳንድ ህፃናት እና አንዳንድ ነፍሰ ጡር እናቶች፣ ሁሉም አይደሉም። ሁሉም ህፃናት አይደለም፣ ሁሉም ነፍሰ ጡር እናቶች አይደሉም። ምልክቶቹ ተደብቀው ነው የሚበሉት። አዋቂዎች ከሆኑ ደግሞ ትክክል ግድግዳ የሚሆን ከየትም አፈሩን ቀምተው ጫርጎ ይበላሉ። ይሄ የሚያመጣው አደጋ ምንድነው? መመረዝ ነው። የሚበሉት ምግብ፣ የሚበሉት አፈር፣ የሚበሉት ድንጋይ፣ የሚበሉት ሳሙና ሰውነታቸውን ሊመርዝ ይችላል። በባክቴሪያና በሌሎች መሰል ተዋሲያን ነገሮች ሊበከሉ ይችላሉ። በአጋጣሚ ደግሞ የአንጀት ቱቦ ሊዘጋ ይችላል። ይሄ የሚያመጣው አደጋ ነው። ስድስተኛው መጨረሻው ሩሚኔሽን ዲስኦርደር ይባላል። የስድስተኛው ለየት ያለ ነው ከሌሎቹ። መገለጫው ልክ ከብቶች እንደሚያመነጅጉት ምግብ ከጨጓራ ወደ ላይ ይመለስና የማኘክና የመዋጥ ወይም መጥፋት ልክ እንደ ከብቶች ነው የሚሆኑት እነዚህ ሰዎች ልጆች በአብዛኛው ልጆች ምግቡ ጨጓራቸው ወደ ኋላ ይመለሳል ከዛ ያኝኩታል
አኝከው ወይ ይውጣሉ ወይ ደግሞ ይተፉታል። ምልክቱ ያልተፈጨ ምግብ ወደ ኋላ መመለስ ነው። በሰዎች ፊት ለመብላት ማፈርና ቶሎ ቶሎ ማዋጥ ነው። ይሄ ሰዎችን ማፍረው ወይም ደግሞ ሚሉኛል በሚል ቶሎ ቶሎ ይበላና ወጣ ብለው ቅድም እንዳልኳቸው ወደ ኋላ መልሰው እያኘኩ ይወጣሉ ወይም ይተፉታል። የዚህ አደጋው የምግብ እጥረት የሚያመጣው የጥርስ ህመም ያመጣል። ከማህበራዊ ቦታዎች ራስን የማግለል ይመጣል። ይሄ የጥርስ ህመሙ ምግቡ ወደ ኋላ በሚመለስበት ሰዓት ከአሲድ ጋር ስለሚመለስ አሲዱ ደግሞ ጥርሳችንን ሊጎዳ ስለሚችል ልዳችንን ሊጎዳ ስለሚችል አደጋ አለው። በዚህ የተነሳ ደግሞ ይሄ ሁሉ ጊዜ እፍረት ማፈር ስላለ ከማህበራቶች ራስን ያገላሉ ማለት ነው። ይሄ ስድስቱን በእያንዳንዳችን ቤት ሁሉም ጋር ባይሆንም የተወሰኑ ቦታዎች ይኖራሉና እነዚህን እንድናውቅ ያስፈልጋል። ባለፈው መከላከያዎችን ነግረናቸዋል፣ ሕክምናውን ነግረናቸዋል። እነዚህ ዛሬ ዘረዝናቸው ስድስቱ አይነቶች በጣም ወሳኝ የሆኑ ልታውቃቸው የሚገቡ ችግሮች ናቸውና ዛሬ ያለን የሆነው እንደተለመደው ቻናላችንን ሰብስክራይብ፣ ላይክ እና ሼር ብታደርጉልን ለእኛ ይጠቅመናል። እናንተን አይጎዳችሁም። አድርጉልን። እናመሰግናለን። ሰላም ቆዩ።